ታያላችሁ። ይሄ ሰፌድ የሚሰፋበት ነው እና ፀሐይ ላይ አስጥተውት ሄደዋል ባለሙያዎቹ። እና ይህንን ይመስላል ሰፌድ የሚሰፋበት የፕሮዳክት ውጤት ነው እና በጣም ነው የሚያምረው። ታዩታላችሁ እንደምታዩት ነው። እዛ ጋ ደግሞ ቀርከሃ የሚሰሩ አባት አሉ። የተለያየ የቀርከሃ ውጤቶች እንደምታዩት ነው። ይህንን ይመስላል። ይህንን ይመስላላችኋል። እዚህ ጋር ሁኜ ደግሞ ማነሳላችሁ ይህ ቤቱ ነው። እንደምታዩት እንዴት እንደሚያምር አካባቢው ታይቶ የማይጠገብ በቃ ውበት የሚባል የፈሰሰበት ማለት እችላለሁ። ውበት ሲለካ የጉልሌ እጽዋት ነው ለካ ባል ምንም ጥያቄ የለም። በጣም የሚያማምሩ ነገሮች አሉ። እዚህ አካባቢ መታችሁ መጎብኘትም የሚሸጥ እቃዎች አሉ። የቀርከሃ ፕሮዳክቶች ቅርጻ ቅርጾች ሁሉ አሉ እና ይህንን ይመስላል እንግዲህ ጎጆ ቤቶች አሉ። በጣም ነው የሚያምሩት። የሚገርም ውበት የያዘ አካባቢ ነው እና እኔ የምላችሁ ነገር መታችሁ ጎብኙ ነው የምለው። ይህንን ነው የምላችሁ። ይህንን ይመስላል የጉለሌ የእጽዋት ማዕከል። የሚገርም ቦታ፣ ድንቅ የሆነ ቦታ፣ የመሰለች ቦታ። እንዳትወጡ ከዚህ ተባላችሁበት ቦታ ነው። እድሜ ማርዘሚያ ቦታ ነው። መታችሁ ጎብኙት ነው እኔ የምላችሁ። ሌላ ምንም የምላችሁ ነገር የለም። እድሜ ማራዘሚያ ነው። የሚገርም ደን ያለው ይኸው ደኑ እንደምታዩት ነው እንዴት እንደሚያምር እንግዲህ ከአይን በላይ ምስክር የለም እና ኑና ጎብኙት እላለሁ።